ማንም ሊቀርበኝ አይችልም ያለው እግዚአብሔር የሚባላ ሰዓት ስለሆነ አይደለም ቅድስናውን መቋቋም ስለማንችል የእግዚአብሔር አይነት የትም የለም ለማለት እኔ አማልክቶችን በሙሉ መሞከር አይተበቀብኝም ነፍሴ ታቀዋለች ኢየሱስ ብቸኛ አንተ እውነት አይደለም እውነተኛ ነህ ኢየሱስ ግን እውነትም ነው ትሩዝ ፐርሶኒፋይ ሆኗል እውነት ስብዕና አግኝቷል እሚዘጋ የለም ማለት ነው እጠብቀዋለሁ በሩ ነው አለ ከዘጋውትም በሩ ጋለው አለ ማንም አይከፍተው ጎትቻ አምጥቼ እግር ስር እጥላቸዋለሁ ይሰግዱና አላው እኔ አንተን እንደወደድኩ ያውቃሉ ውደቁ እግዚአብሔር ላይ አትቻሉ እስቲ ያቀታችሁ እምትችሉትን አልችልም አፋችሁ እኮ አይደለም ልባችሁ ይበል እስቲ ጉልበታችሁ ይንበርከክ ተቃጥላችሁ አትሙቱ ተገልጦባችሁ ሙቱ እግዚአብሔር መስራት አለበት ብላ አትሙት ወደ መንበርከክ ወሰደው ሰው ልጁን አጣምሮ ወደ ቤቱ ይሄዳል ይሄ ሰው ደግሞ ያበዛዋል ትንሽ አይመካም ትንሽ አይደገፍም አልደገፍም እና ባለመቻል ይመካለሁ ማን ነው የመልእክቱ ባለቤት ሲባል ቅዱስ ነው ቅዱስ ስራው አይደለም ማንነቱ ነው አሁን ቅዱስ ነው ሲባል ኃጢአት የማይሰራ ሳይሆን የተለየ ማለት ነው ቅዱስ ነኝ ሲል ኃጢአት አልሰራም እያለ አይደለም እኔ አሁን ቅዱስ ነኝ ሲል ኃጢአት አልሰራም እያልኩ ነው ኢየሱስ ቅዱስ ነኝ ሲል የሚመስለኝ የለም እያለ ነው ሃጊዮስ የሚለው ቃል ይሄን ሆሊነስ ብለን አሁን ከኔ አንፃር አይተረጎምም እኔ በዚህ አብሶሉት ሴንስ ልለው አልችልም ኢየሱስ ቅዱስ ነኝ ባለበት መጠን እኔ ቅዱስ ልል አልችልም ኢየሱስ እያወራ ያለው የተግባር ቅድስና ሳይሆን ማንነት ነው የለም የኔ አይነት አላት ለቸርቿ ማን ላከል ሲል የሚመስለው የሌለ ዋው አሉ ቅዱሳን ቸርች ተሰብስበው የለም የሱ አይነት አው ሌላስ እውነተኛ ባይዘው እግዚአብሔርን በሰማይ ቅዱሳን መላእክት ሁሉ ጊዜ የሚያመልኩበት አንዱ ቅዱስ እያሉ ነው ኃጢአት የማያቀ ማለት አይደለም እኮ አይደል የሚመስል የለም እነሱም እኮ ኃጢአት ሰርተው ያቁ ኃጢአት የሰረቀነማ ይወድቃል እነሱም እኮ አልሰሩም እግዚአብሔርን ቅዱስ ሲሉት ገብርኤል ሚካኤልን ቅዱስ አይሎም ተሳስቶ በዛ መጠን የሱ አይነት የለም ይላል የኔ አይነትስ ሚሊዮን መላእክት አለ የኔ አይነትስ ኢምቢሊየንስ ሰው አለ የእግዚአብሔር አይነትስ የለም ቅዱስ ነው ማንም ሊቀርበኝ አይችልም ያለው እግዚአብሔር የሚባላ ሰዓት ስለሆነ አይደለም ቅድስናውን መቋቋም ስለማንችል የሳንቲፊኬሽን ሌቭሉ ይገላል በቀቢል በጣም እንደ እግዚአብሔር የሚወደን የለም ህግ ይሰጣል ነብይ ይልካል መልእክት ይልካል መላእክ ይልካል ካህን ያስነሳል ቤተ መቅደስ ያሰራል ታቦት ያስቀርጻል የሆነ በሶስት ከፍሎ ውስጠኛው ክፍል ውስጥ ኖራለሁ ይላል በጣም ስለሚወደን ነው በተገኘው አጋጣሚ ኮሙኒኬት ሊያረጋን ይሞክራል ለስትሉ ተሞታለ ይላል ስለሚጠላን አይደለም ቅድስናውን የሚቋቋም ስለሌለ ነው የእግዚአብሔር አይነት የትም የለም ለማለት እኔ አማልክቶችን በሙሉ መሞከር አይተበቀብኝም ነፍሴ ታቀዋለች ኢየሱስ ብቸኛ ነው ስለዚህ እኔ ቅዱስ ነኝ ሲል አብ ራሱን ብሉይ ኪዳን በጠራበት መጠን ጠራ አብሶሉት ሴንስ ነው ባይዘው ሽራፊ ታክል የጎደለው ነገር የለም ከአብ ጋር እኩል ነው አብ በቀደመው ኪዳን እኔ ቅዱስ ነኝና ቅዱሳን ሁኑ ብሎ ቅድስና ለእግዚአብሔር የሚል ጻፉ ያለውን ኢየሱስ መጣና ደገመው ቃል በቃል ራሱ ነው የደገመው የሚመስለኝ የለም እውነተኛ ነው አሁን ጥላውን እውነተኛ ነው ስትለው ከውሸት አንፃር ንጽጽር ሰርተ ነው ኢየሱስ እውነተኛ ብቻ አይደለም እውነትም ነው አንተ እውነት አይደለም እውነተኛ ነህ ኢየሱስ ግን እውነትም ነው ትሩዝ ፐርሶኒፋይ ሆኗል እውነት ስብዕና አግኝቷል እውነት ፐርሰን ሆኗል እውነት ወክ አርጓል እውነት አካል ለብሶ ተጨብጧል ቅዱስ ስሙ ነው ሌላስ እውነተኛ ሌላስ በእጁ ላይ የዳዊት መክፈቻ ያለው ኢየሱስ አዲስ አበባ ክርስቲያን ወንድማማች ቸርች ከፍቶ የሆነ ቄራ አካባቢ ግራ ይገባው ጃፓንም እዚህ መኩል ይከፍታል ጃፓንም እዚህ መኩል ይዘጋል ሰማይም ይዘጋል ምድርም ይዘጋል ከምድር በታችም ይዘጋል ቁልፉ ሶቨሪን ነው ሉዓላዊ ነው ማንም ጠጋ ብሎ ሊነካው አይችልም ካለ መሬት ተፈርሳለች የዳዊት መክፈቻ በእጁ ላይ ያለ ከከፈተ አይዘጋም አይደለም የሚዘጋ የለም ነው ምን ማለት ነው ጠላት ራሱ ለመዝጋት አይሞክርም ታግሎ ያቅቷል አይደለም የለም ነው የሚለው ከከፈተ የሚዘጋ ቃሉን ስታጠሩት ምን ማለት መሰላችሁ በሩን ከፍቶት በሩ ጋር ይቆማል ኢየሱስ የተከፈተው በር ጠባቂ ነው ከከፈትኩ አለ ራሱ እኮ ነው ያለው የሚዘጋ የለም ማለት ነው እጠብቀዋለሁ በሩ ነው አለ ማን ይመጣል እሱ ከፍቶት ሊዘጋበት ከዘጋውትም በሩ ጋር አለው አለ ማንም አይከፍተው እሱ የተከፈተ በር ሰጥቻለሁ ከከፈተ የሚዘጋበት የለም ማለትና እሱ በሩ ጋር ቆሜ የተከፈተው በር ጠበቃለሁ ያለ እሱ በርን ከፍቼልሃለሁ አለ አላት ለቸርቿ
የተከፈተ በር ሰጥቻለሁ ሲላት ለፊላደልፊያ ቸርች በሩ ክፍቱን ይቀራል ማንነቴ ነው ይሄኛው ፖዚሽን ነው ያወራው ታው ፈንክሽናል አድርገው እናንተ ቤት ልግባ አለ እሺ ከፍቷለሁ ሳይሆን ከፍቻለሁ የተከፈተ በር ሰጥቻለሁ አለና ምን እንደርተቃል ከሰይጣን ማህበር አንዳንዶቹን እሰጣለሁ ኖርማል አይደለም የምሰጣለሁ እኔ ከከፈትኩት ምን ያህል ጠንካራ እንደሆነ እንድታቃለው የማይሞከር የሰው ማህበር አይደለም ያለው የሰይጣን ነው ማህበሩ አለው እና ከነሱ ማህላው አመጣለሁ አንተ ጋር ዝም ብሎ መጥቶ እጁን አንስቶ ጌታን እንዲቀበል አይደለም አለ በእግር ስር ይሰግዳሉ አለው እኔ እንደወደድኩ ያውቁ ዘንድ ከሰይጣን ማህበር አይሁድ ነን ብለዋል አይደሉም ሐሰተኞች ናቸው ማህበሩ የሰይጣን ነው አለ እግዚአብሔር ዲማኒክ ነው አለ እኔ ጎትቻም ጥቼ እግር ስር እጥላቸዋለሁ ይሰግዱና አላው እኔ አንተን እንደወደድኩ ያውቃሉ ይሄ በሩ የሚያወራው ቃል በቃል በሩ ለፊላደልፊያ ቸርች የተከፈተላት በር የወንጌል በር ነው ከወንጌል በላይ ስራ የለንም እኛ አይደል ለመብላ ለመጠጣት የምታረጉ ነገር እሱ ስራ አይደለም ዝም ብሎ ሰርቫይቭ ለማድረግ የምታረጉ ጉዳይ ነው ዋና ስራችሁ ወንጌል የተከፈተ በር ሰጥቻለሁ ሲላለ ቸርቿ በቃ በኢቫንጀሊዝም ፊላደልፊያ ትንቀጣቀጣለች አለ ቀጥሎ ሚላት አንድ ነገር ምንድነው ኃይል ምንም ትንሽ ቢሆን ስሜን አልካድክምና ብሎ 4 ነጥብ ነው ኃይል ትንሽ ነው ማለት ትንሽ ነው ኃይል ማለት አይደለም ቃሉ ቀጥታ ትርጉሙ ሞር ዲፔንደብል ነህ ማለት ነው ከነ ኤፌሶን ከነ ሰርዴስ ከሌሎቹ ከነ ሰምርኔስ ታንሳላ አይደለም ትርጉሙ በጣም ተደጋፊ ነህ ኃይል ምንም ትንሽ ቢሆን የሚለው ኢየሱስ ኃይል ትንሽ ነው ይያለው ሳይሆን እነሱም ይሉት ነው አንችልም ይሉታል ታሰራኛለህ ይሏል ቸርቹ ሞር ተደጋፊ ነህ ዲፔንደብል ነህ እጄ ላይ ወዳቂ ነህ ብዙ ጊዜ እየቻልክ አልችልም ትለኛለህ ኃይል ትንሽ ነው ሲለው ተወስዳለህ ከኔ ነው አምጣባይነህ ነው ደካማነታቸውን አያመለክትም ከእግዚአብሔር ብዙ መፈለጋቸውን የሚያመለክት ቃል ነው ኃይል ትንሽ ነው ሲል ደካማናት ብላችሁ አታንብቡ ተደጋፊ ነው ብላችሁ አንብቡ ብዙ እኔ ላይ ነህ ነው ውደቁ እግዚአብሔር ላይ አትቻሉ እስቲ ያቀታችሁ እምትችሉትን አልችልም አፋችሁ እኮ አይደለም ልባችሁ ይበል እስቲ ጉልበታችሁ ይንበርከክ ታስታውቃላችሁ ባይዘው የማይችል ሰው እኮ ያስታውቃል የማይችል ሰው ይበቃ ይጸልያል እጁን ያነሳል አቃተኝ መሞቴ ነው ይሏል መኖር እኮ ይችላል ከማንም የተሻለ መሞቴ ነው ልቡ ነው የሚለው እውነቱን ነው እንዲህ አይነቱ እግዚአብሔርን መሬት ላይ አወርዶ ወክ ያስደርገዋል ያራምደዋል ጳውሎስ ጋር እኮ ይሄው ቃል አለ ጳውሎስ ኢምፐርሰን እንደ ግለሰብ ብታውጡት ከማንም ይበልጣል ስታተስ ይበልጣል ዕውቀት ይበልጣል ትጋት ይበልጣል ሁሉም ነገር ከሁሉም ይበልጣል እንደ ግለሰብ ብታውጡት በአቅም በጉልበት በትጋት በሩጫ ማንም አይደርስበትም ሰውየውን ግን ጠጋ ብለ ጠይቀው እስቲ ኃይሉ በእኔ ፍጹም እንዲሆን እኔ በድካሜ መካለሁ ማለት ባይዘው ምን ማለት ነው ታውቃለህ ጮክ ብሎ አለመቻሉን ይናገራል ባለመቻሉ ቀና ብሎ ይሄዳል ሰው እኮ አለመቻሉን ደብቆ የሚሸላትን ለማሳየት ሲቃዩ ጳውሎስስ አለመቻሉን ይነግርሃል በደንብ በቃ ድምጹን ቦልድ አርጎ ይገርምሃልን ያልችልም ይላል ሮሜ 15 ላይ አይደል እንደሱ ያላቸው ሰው ልጁን አጣምሮ ወደ ቤቱ ይሄዳል ይሄ ሰው ደግሞ ያበዛዋል ትንሽ አይመካም ትንሽ አይደገፍም አልደገፍም እና ባለመቻል ይመካለሁ ደስ ይለኛል ባለመቻል እና ኃይሉ ሙሉ እንዲሆን ፈጽሜ እደክማለሁ አለ ፈጽሜ እደቃለሁ አለ ብዙ አልበላም ብዙ ጾማለሁ ብዙ ተጋለሁ ብዙ ጸልያለሁ ብዙ አጠናለሁ ብዙ አመጣለሁ ብዙ አለቅሳለሁ በቀን በሌሊት ይሄ ነው ስራዬ ለምን ኃይሉ ፍጹም እንዲሆን የኃይል ፍጽምና ራሱ ምን ማለት ነው ሰው ይወሩቅ ነው የኃይል ፐርፌክሽን አይተናናቅ አይ ቲንክ በዚህ ጭንቅላትም የሚገባ ይመስለኝ ኤክስፒሪየንስ ይደረግ ይሆናል እንጂ ኃይሉ ፍጹም ይሆን ዘንድ እየሰራ ነው አዎ እያረገ ነው አዎ አይበቃ ኖ ገና ነኝ ፍጹም እንዲሆን ሞር ከዚህ በላይ አለመቻሌን አሳየዋለሁ ኃይል ምንም ትንሽ ቢሆን ተደገፉ አይበቃም አንድ ሰዓት የምትጸልዩ ከሆነ 2 ሰዓት አድርጉ ዛሬ አንድ ሰዓት የምታነቡ ከሆነ 1 ሰዓት ጨምሩበት ላዩ ላይ ትጋት ጨምሩ ትጋት ለቅሶ ጸሎት ካላችሁ አጥብቆ የሚል ጨምሩበት አጥብቆ ጸልየ የሚል ካላችሁ ጾም የሚል ጨምሩ ጾሙ አጥብቆ ጸልየ ቀጥሎስ ደግሞ አልቅሶ የሚል ጨምሩበት የግድ በሉት 1 አመት ሰርቶብን ለምን አትሞትም በእውነት ነው የምላችሁ ለምን የሆነች ቀን ባንተ ምክንያት የምድርን ታሪክ እንዲያዙሮት ለምን አይወስደም አሉ አይደል እንዴ አሉ
አሉ እኮ አይደል? እነ እስጢፋኖስ አንድ ስብከት ሰብከው ሄዱ አንድ ስብከት ይው እንዴ ጥልቅ ብሎ ሰበከ። አንድ ምዕራፍ ይዞ ሄደ። አንድ ምዕራፍ ተኩል፣ ምዕራፍ 6 ግማሽ፣ ምዕራፍ 7 በሙሉ በአንድ ፕሪቺንግ፣ በአንድ ሰርመን፣ በአንድ ጉባኤ እኮ በአንድ ጉባኤ ሰዎቹ እኮ 15 ዓመት ኖረው 10 ምዕራፍ 8 ምዕራፍ አንዳንዱ አልተጻፈለትም። ይሄ ልጅ የሆነ ቀን በቃ አለ አንድ ምዕራፍ፣ ለዛውም የሐዋርያት ሥራ ረጅም ምዕራፍ 60 ቁጥር ይዞባቸው ሄደ። ይሄ ልጅው ሞተ ነው የሚባለው። እንዲህ እኮ ነው ያዞረው። በእሱ ልጅ ምክንያት አይደል እንዴ ከካህናት ወገን ብዙዎች ለዚህ እምነት ታዘዙ ይላል። በእውነት ነው የምነግራችሁ፣ ተቃጥላችሁ አትሙቱ፣ ተገልጦባችሁ ሙቱ። እግዚአብሔር መስራት አለበት ብለህ አትሙት። ወደ መንበርከክ ወሰደው፣ ወደ ጸሎት አምጣው። ቅናትህ ስጋ እንዲለብስልህ እግር ጋር እንዲመጣ ከፈለክ ፕራክቲካሉን ውረድ። ተንበርከክ፣ ዝቅ በል፣ አልቅስ፣ ኡኡበል፣ ጩ፣ አትብላ፣ ከልክል ስጋን። ምን ሆናል? በእውነት ምንም አይሆንም ባታበሉት። እውነቴን ነው የምነግራችሁ። መንፈሳዊ አይደለን እንደኛ? ስራው መንፈሳዊ አይደል እንዴ? ብዙ ስትንበረከኩ እሱ ይሰራ የለ እንዴ? ከቆማችሁ እኮ ነው እናንተ የምትሰሩት። ብዙ ተንበርከኩ፣ ይራመድ። እሱ ይቁም፣ እናንተ ተንበርከኩ። እሱ ይሂድ፣ እናንተ ቁጭ በሉ። ቆዩ፣ እናንተ አንድ ቦታ ሁኑ። አንተ ሂድና ና በሉት። እንት ሲባል አንተ ሂድና ና፣ እኔ አልችልም በሉ። እሱ ሄዶ አንተ ዘላለም ብትኖር የማትሰራውን እሱ በአንድ ደቂቃ ሄዶ ጨርሷት ይመጣ። እውነቴን ነው የምነግራችሁ። ፐርሰናሊ የራሳችሁን ጉዳይ ሊሆን ይችላል፣ ደግሞ የቤተ ክርስቲያን ኬዝ ሊሆን ይችላል፣ የአገር ጉዳይ ሊሆን ይችላል። መፍትሄው እግዚአብሔርን ማምጣት ላይ፣ ሌላ ነገር የለውም። በሰው እጅ የለም፣ በሰው እጅ የለም፣ በእግዚአብሔር እጅ ነው ያለው። ስለዚህ ለዚህ ቤተ ክርስቲያን እንከን አልባ ቤተ ክርስቲያን እችናት። ፊላደልፊያስ ኃይል የለኝም፣ በምድር ፊት ላይ ከሚመጣው መከራ በሙሉ ጠብቀሃለሁ፣ አድነሃለሁ፣ እኔ አለሁ አላት። ቸርቿን አንቺንም እኔ አለሁ። ሪስክ ቴከር ነኝ ለእናንተ። ምንም አይነት ሰፈሪንግና ቻሌንጅ ይምጣ፣ እኔ ሪስክ ቴክ እጋፈጥልሃለሁ። አትፍራ፣ እጠብቅሃለሁ። አልችልም ጥሩ ነገር ነው። አቅቶኛል መንፈሳዊ ቃል ነው፣ ድካም አይደለም። ዘንድሮ በጣም አንዱ የተመታብን ነገር ይሄ አይደል? የተመታብን ነገር እኮ ነው። እንደ ቸርች በጣም የተወሰደ መጸለይ። ሰው ለምንድን ነው የሚያቆመው? ችለሃል ተብሎ ነው። አትችልም ሲባልስ መንበርከክ፣ ሮጦ መጥቶ ይንበረከካል። ድፍት ነው የሚለው፣ ሲያለቅስ ይውላል። ተንከራተን መሞት የለብንም፣ ሰርቶብን ነው መሞት ያለብን። የተከፈተ በር ሰጥቷቸዋል። የተከፈተ በር አለ ከፊታችሁ። ክብር ለኢየሱስ ይሁን። ቅዱስና እውነተኛ የሆነው የዳዊት መክፈቻ እጁ ላይ ያለው ከከፈተ የሚዘጋ ከዘጋ የሚከፍት የሌለ እሱ ለእናንተ የተከፈተ በር ሰጥቷቸዋል። የተከፈተ በር የሰው በር አይደለም። ያ ነው የኛ በር። እዚህ ጋር ነው እኛ ተስማምተን የከፈትናቸው በሮች እነዚህ ናቸው። በዚህ በር ማንም ይወጣል። በዚህ በር ለመውጣት ምንም ሌላ ነገር አያስፈልግም። የእግዚአብሔር በር የተለየ ነው አይደል? በሩን በጥንቃቄ ቆልፈ ነው ሄድና በሚቀጥለውም ቀን ስንመጣ እንደተቆለፈ ነው። ታዲያ በሩን ሳይከፍቱ ምንም ሳይነኩ ሰዎቹ ግን ወጥተው ሄደዋል አሉ። የሰው በር እንደተቆለፈ በሌላ በር ወጥተው ሄደዋል። በግድግዳ ውስጥ ሊሆን ይችላል፣ ወጥተው ሄደዋል። የእግዚአብሔር በር ይለያል። በተዘጋ መቃብር ነው እሱ የሚወጣው። በተዘጋ በር ነው ይዟቸው ሲወጣ የነበረው። የተከፈተ በር በፊታቸው አለ። ስለዚህ የሰው በር አትጠብቁ። በዚህ በኩልና ካለ ተከተለው ሂድ። ደጆተ ትጣራለህ፣ ና ከላይ ትላለህ። ከሰው ጋር ብዙ ያልተያያዘ በር እኔ ነኝ እኮ ያረኩለት የማይባል በር ከፊታችሁ ተከፍቶ ሰው የለበትም። በእውነት ሰው የለበትም። ሰው የሌለበት በር ያለው የዳዊት መክፈቻ በእጁ ላይ ያለው የተከፈተ በር በፊታችሁ አድርጓል። ቅዱስ ነው፣ እውነተኛ ነው፣ አይዋሽም። የተከፈተ በር አድርግ ያለ ካለ አይዋሽም። ቅዱስና እውነተኛ ነው። የሚመስለው የለም። በማንነቱ ዩኒክ ነው። በፍጹም ማንም ሊኮርጀው አይችልም፣ ሊያስመስለው አይችልም፣ ሊደግመው አይችልም። የሚሰራውም ስራ ሊኮረጅ አይችልም። የሚመስል ነገር ማንም ሊሰራ አይችልም። የእግዚአብሔር የሆነ በር ተከፍቷል።